እንግዳይ ስትል እንዴት እንደባረከ የምጠብቀህ እንግዳይ አልችልበትም ባይዘው ከፕሬዘንሱ ውጪ እኔ ማገልገል አልችል ካላጀበኝ ካልነካካኝ እንደ እብድ የሚቆጥሩኝ ለዛ ነው እኮ አልችልበት ጀዝባ እንዳልመስል አራዳ ነኝ ስማርት ነኝ ማይንዴ ማሪፍ ነው ግን አልችልበትም ከዚህ ከመንፈስ ዓለም ጋር ካልተነካካው ካልዳሰሰኝ ቻዳስ ምን ያስጮሃል ትለኛለህ እንዴ ኳስ እያየ የሚጮህ ህዝብ አይደል እንዴ መንፈስ እየነካኝ እንዴ ነው ማልጮህ አምላክ እየገባብኝ አምላክ ድምጽ አፌ ላይ እየመጣ እንዴት ኩሉን ትለኛለህ ትልቅ እግዚአብሔር እየታየኝ ና በለው እንግዳይን እስቲ እንግዳይ ና ፈውስልኝ ያን ያስለመድከኝ ታምር ነካካሊና የታመመ መጣል እዚህ ቤት መጣ ችግር ያለበት ቀንበር የከበደው መጣ ና ነካካልኝ ኢየሱስ ና ነካካልኝ ኢየሱስ ና ለዚህ ሁሉ ሰው እንዴት እደርሳለሁ እኔ ና ነካው ና ነካልኝ አባቴ እመጣለሁ ስትለኝ ኢየሱስ ና ነካልኝ የኔ አባት አብሬ ቆማለሁ ያልከኝ ኪዳን የገባልኝ በልጅነቴ ና ከሩቅ ሰማሁ ድምፅህን ና ነካካልኝ የሚቀባውን ቀባው ድሃውን አበልጸገው የታመመውን ፈውሰው እንግዳዬ ና ኢየሱስ ያላባሸ ባቀባስ ኢየሱስ የደረቀው ጀልባ ሙላውናና የተራቆተው ጀልባ ሙላው ኢየሱስ ሚበላ ለሌለው ሚበላ ሚጠጣ ለሌለው ሚጠጣ ሚለበስ ላጣ ሚለበሱልኝ ና ኢየሱስ ናልኝ እንግዳዬ ና አረስርሰኝ ና አብርሃም በዛፏ ስር ቁጭ ብሎ እያለ የመጣው ጌታ ና የመበለቲቱ ልጅ ሳይቀበር የመጣ ኢየሱስ ና እንግዳዬ ና አለ ብያቸው ነው የጠራቸው አለ ብዬ ነው የሁሉ ሕዝብ የመጣው ሀዲጋ እንግዳዬ ጥራልኝ እባክህ ጥራልኝ ጥራልኝ ከእሱ ጋር የለመድኩት እሱ ሲኖር እኮ ነው ጅምጭ ነው እሱ ሲኖር አርውጣ ምለው አጋርቱን ካንሰሩን የምደፍረው ድሃውን የምትበለጽጋለ ምለው መካኒቶች ወልጃለሽ ምለው እሱ ሲኖር አይደል ምደፍረው እሱ ሲኖር ነው ሌሊት ሰማሁ ድምፅህን ኢየሱስ እመጣለሁ ስትል ኢየሱስ እንግዳዬ ጥራልኛ እንግዳዬ አልችልበትም ያለሱ ከሩቅ ሰማሁ ድምፅህን እንግዳዬ ቤቴና ሀዲጋ ቦራ ኢየሱስ ሸበከበከበከ ባራ ኢየሱስ ሸለለበረባዲ ባሪያ ቦራ ከሩቅ ሰማሁ የመፍትሄ ቤት የሆንከው የሆነው እኮ ስላለ ነው እሱ ስለመጣ እኮ ነው ምስክርነቱ የበዛው እሱ ስለመጣ ኢየሱስ ጥራልኝ እንግዳዬ ንካው ማንም ችግር ይዞ እንዳይወጣ የኔ እንግዳ ቤቴና ወደሽታዬ እንግዳዬ ኢየሱስ ሌሊት ሰማሁ ድምፅህን ኢየሱስ ምን አይነት ዓለም እመጣለሁ ስትል ኢየሱስ ና በልልኛ ና አረስርሰኝ ና አረስርሰኝ ና አረስርሰኝ ና አረስርሰኝ አንዴ ና በለው አረስርሰኝ አረስርሰኝ ሃሌሉያ
ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም አካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነቢይ ሄኖክ በተቀበሉት ምሪት ከካሜራና ከቤተክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። ጄፒኤስ ቲቪ ወርልድ ዋይድ